بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من هداه الله فلا مضل له ومن يضلل فلا هادي له أما بعد وقال رسول الله صلى الله عليه وسلم إن الرقى والتمائم والتولة شرك صدق رسول الله صلى الله عليه وسلم ነቢያችን አለይሂ ሰላቱ ወሰላም ምን ይላሉ? ሩቃ ሸርዑን ያልጠበቀ ሩቃና ተማኢም ማለት ይሄ ነው፣ የተቋጠረ ነገር እንደ መጠበቂያ ተብሎ የሚደረግ ነገር እና ቲወለተ ማለት ደግሞ መስተፋቅር ሽርክ ነው ብለዋል። ከሱ ውስጥ አንደኛው ይሄ ነው። ነቢያችን አለይሂ ሰላቱ ወሰላም በአንደበታቸው ያወገዙት መጠበቂያ ከአላህ በስተቀር የሚጠብቅ አካል ማንም የለምና ይህን እንደ መጠበቂያ ተደርጎ ተቋጥሮ የሚንጠለጠል አንገት ላይ ቤት ውስጥ የሚደረጉ ነገሮች ሁሉ ሽርክ ናቸው። ውስጡ ላይ እዚህ ውስጥ ያለው ነገር አላየነውም፣ ከፍተና ያዋለን ኢንሻአላህ። ሊሆን የሚችለው ምንድነው? የማናቃቸው አረበኛ ቃላቶች ሊኖሩ ይችላሉ፣ የቁርአን አያዎች ሊኖሩ ይችላሉ፣ የነቢያት ስሞች ሊኖሩ ይችላሉ፣ የተገለባበጡ ቃላቶች ሊኖሩ ይችላሉ። እዚህ ውስጥ ኢንሻአላህ ምን እንዳለን እንጠብቃለን። ግን የሚጠብቀው አካል ይሄ ሳይሆን አላህ Subhanahu Wa Ta'ala ብቻ ነው መጠበቅ የሚችለውና በእንደዚህ አይነት ብጣሽ የሆነ ወረቀት ራሱን አሳልፎ ለተጠበቀ የሰጠ ራሱን አዋረደ ማለት ነው። አይጠብቀውም። ቢስሚላህ ውስጡ ላይ ያለው ምስጢር ለማየት እንሞክራለን። ቢስሚላህ ቢስሚላህ አርራህማን አርራሂም ቢስሚላህ ቢስሚላህ ውስጡ ላይ ከፌስታል ውጭ እንደገና ውስጡ ላይ ምንድነው? በፕላስተር ጥቁር ፕላስተር የታሸገ ነው። ሱብሃንአላህ ራሱን እንኳን መጠበቅ የማይችል ሌሎች እንዲጠብቁ ማሰባቸው በጣም ይገርማል። ሚስጥሩን እስኪ ለማየት እንሞክራለን ቢኢዝኒላህ። በነገራችን ላይ ሲህርም በእንደዚህ መልኩ ይሰራል። ጥንቃቄ ማድረግ አለብን። እንደዚህ በምንሰራበት ሰዓት ላይ ውዱእ ላይ መሆን አለበት። ኢንሻአላህ ውዱእ ማድረግ አለብን። እስኪ ውስጡ ላይ ያለውን ችግር ለማየት እንሞክራለን ቢኢዝኒላህ። ሱብሃንአላህ ሰደቀላሁል ዐዚም። አላህ ሱብሓነሁ ወተዓላ በቁርአን ላይ ምን ይላል? ቁል አዑዙ ቢረቢል ፈለቅ ሚን ሸሪ ማ ኸለቅ ወሚን ሸሪ ጋሲቅን ኢዛ ወቀብ ወሚን ሸሪ ነፋሳቲ ፊል ዑቀድ ወሚን ሸሪ ሐሲድን ኢዛ ሐሰድ። አላህ ሱረቱል ፈለቅ ላይ እንደጠቀሰው ይሄ ቁርአን ላይ እንዳለ ሁሉ ሚን ሸሪ ነፋሳቲ ፊል ዑቀድ ሱብሃንአላህ የታሰረው ላይ ይላል፣ በክር የታሰረው ላይ አስረው የሚተፉ ይላል። ልክ እንደ ሳሂሮች ሲህር ይሄም የተቋጠረ ነው በክር ማለት ነው። ሱብሃንአላህ አሁንም ይሄም በክር የተቋጠረ ነው። ይኸው አላህ ሱብሃነሁ ወተዓላ በክር የተቋጠረው ላይ ተፍተው የሚሰጡ ማለት ነው። ይሄ ሁሉ ሳሂሮች የሚሰሩት አይነት ሲህር ነው። በነገራችን ላይ ይሄን የሰጠው ሰውዬ ሙስሊም ነው፣ ቁርአን የሚቀራ ሰው ነው። እንደ ሂርዝ ነው። ሂርዝ ደግሞ የተከለከለ ነው። ነቢያችን አለይሂ ሰላቱ ወሰላም በጥብቅ ያወገዙት ነገር ቢኖር ይሄ ነው። ኢንሻአላህ ውስጥ ላይ ያለው ሚስጥር ለማየት እንፈልጋለን። ለምንድነው ይሄ ሁሉ የተደበቀበት ምክንያት? ለምንድነው በፌስታል በፕላስተር እና በክር የተደበቀበት የተቋጠረበት ምክንያት ምን እንደሆነ ባይታወቅም ራሱ መጠበቅ ያልቻለ ሌሎች እንዴት ይጠብቃል ነው። እስኪ ኢንሻአላህ በይበልጥ ደግሞ ውስጥ ላይ የተጻፈው እናያለን ቢኢዝኒላህ። ቢስሚላህ ቅድም እንደነገርኳችሁ ነው። ይሄ የቁርአን አያዎች አሉት። ላኢላሃ ኢላላህ ሚላለው የአላህ ስሞች አሉ። አልዓሊዩል ዐዚም ሚላለ አላህ ሚላለ ቅድም ብያቸዋለሁ። የአላህ ቃሎች ቁርአንና ፊደሎች የማናቃቸው የሆኑ የተመረጡ ፊደሎች ይሄው በአራት ማዕዘን ውስጥ ይሄ ሙረባዕ ይባላል። የሆነ ኪታብ ላይ እዚህ ላይ ኪታቡ የለም እንጂ ያሳያችሁ ነበር። አራት ማዕዘን አድርገው ኮዶችን ይጽፋሉ ይላል መጽሐፉ ላይ። ይሄ ከሲህር ጋር ይያያዛል። ይሄ ከሲህር ጋር ነው የሚያያዘው። ያው ሁሉም እዚህ ጋር ሙሐመድ የሚል ስም አለ። እዚህ ጋር ዐዚም ሱብሃንአላህ የአላህ ስሞች ግራ በሚያጋባ ይሄ እንደዚህ አይነት ኮድ ያለው ክብ የሚጻፍ ጠላስም ይባላል። ጠንቋዮች ጠላስም የሚባል ጽሑፍ አላቸው ጂኒዎችን የሚያናግሩበት። እሱ ደግሞ እንደዚህ ክብ ነው፣ ደወራን ነው ሲጻፍ። በዚህ መልኩ መጽሐፉን እያነበቡ ነው ጂኒዎችን የሚልኩት። ይሄ ጠላሲም ከሚባሉ የሲህር አይነቶች የሚመሳሰል ነው። የጻፈው አካል ሙስሊም ነው። እሱ እንደ ሂርዝ ብሎ ነው የሰጠው፣ ግን ጂኒዎችን የሚያገኝ የሚገናኝበት የሆነ ኮድ ነው ይሄ ማለት ነው። ይሄ በሸሪዓ የተከለከለ ነው። ነቢያችን አለይሂ ሰላቱ ወሰላም እንደተናገሩት እነ ሩቃ ወተማኢመ ወልቲወለተ ሽርኩን እንዳሉት ማለት ነው። ምክንያቱም
የሚን አመል ሸይጣን ይሄ የሰይጣን ስራ ስለሆነ ማለት ነው። አላህ ሱብሓነሁ ወተዓላ ከሰባት ሰማይ ባሮቹን እንደፈለገ ኩን ፈየኩን ይጠብቃቸዋል። አንዳንድ ሰው ደግሞ በብጣሽ ወረቀት ኮዶችን በመጻፍ በጂኒዎችና በሰይጣኖች በመታገዝ ሰዎችን ለመጠበቅ ይሞክራሉ። ግን ይሄ የተከለከለ ነው። በዚህ የተወከለ ከሰረ ማለት ነው። ኢንሻአላህ እንደዚህ አይነት ነገሮች በየቤታችን ካሉ ልናስወግዳቸው ይገባናል። ይሄው ውስጡ ላይ ያለው ኮድ እንኳን አይታወቅም። እዚህ ላይ ባ አለ፣ ሀ አለ፣ ጂም አለ፣ ሀ አለ፣ አሊፍ አለ፣ ዋው አለ፣ ዳል አለ ውስጥ ላይ። ለምን እነዚህ ብቻ ተመርጠው ተጻፉ? እነዚህ ለምንድን ነው? ይሄ እኛ የማናውቀው የሲህር ስራ ስለሆነ ወደ ውስጥ አንፈላፈልም። የሲህር ስራ ሊያስተምረን ይችላል። ሲህር ማወቅ ደግሞ የተከለከለ ነው በሸሪዓ ማለት ነው። ስለሆነ እዚህ ውስጥ አብዛኞቹ አረብኛ ቃሎች ናቸው። ግማሹ የሚታወቁ ግማሹ የማይታወቁ። እንዲያውም እዚህ ላይ ብዙ ግልጽ አይደሉም እንጂ አብዛኞቹ ላይ ቁርአን አዮች አሉ። ቃፍ፣ ያ፣ ጣ፣ ሲም፣ ሚም፣ አሊፍ፣ ላም፣ ሚም የተለያዩ ሱረቱ ያሲን፣ ሰፋት ምናምን ተብሎ የሚጻፉም አሉ። እነሱ ነገራቶችም ይከሰታሉ ማለት ነው። ኢንሻአላህ ይህን ነገር ሙሉ በሙሉ ያለበት ሰው ወይ ሲህር ነው ወይ ደግሞ ሒርዝ ነው፣ የተከለከለ ነው። ሁለቱም የተወገዙ ናቸው። ወቢላሂ ተውፊቅ። ሁላችንም ከእንደዚህ አይነት ነገር ልንጠበቅ ይገባናል። ይሄ የሰይጣን አምልኮ ነው። ወላሁ አዕላ ወአዕለም። ይህን ይመስላል። ኢንሻአላህ ሁላችንም ወደ አላህ እንመለስ። ከአላህ የተሻለ ጠባቂ የለም። ይህን እላለሁ። ይሄ ነው